የሆነ ጊዜ ስራ ያለው ቁጭ ብዬ ሴኩሪቲ እየሰራው መጀመሪያ አካባቢ ነው ቁጭ ብዬ እየሰራው ያለ የሆነች ሴት ነበረችና እያወራችኝ ነበር ባይዘው ስለ ፍቅር አይደለም ምናም ኖርማል እኮ ነው ከዛ ግን በጣም ግብዳ የሆነ ወንድ መጣ ልንገር ግብዳ የሆነ ረጅም ምናም በቃ ተአምረኛ ነው ሰውዬ መልአክ ነው የሚመስለው ከታባቱ እንደመጣ ላቅ በዛ አሳሰ ማለት ነው አየሁትና እሷን አየኋት ተያዩ ሁለቱም የተሰማኝ ጉዳት የዛች ጊዜ የተጎዳኋት ጉዳት ተሰማች ምን እንዳደረኩኝ ታውቂያለሽ እነሱን ላለማየት ሲያወሩ ገባሁኝ ወደ የሆነ ፕራይቬት የሆነ ቦታ ዝም ብዬ ቁጭ አልኩኝ እስከሚሄዱ ድረስ ገባሽ አይደለ ያን ያህል የበታችነት ስሜት ይሰማኝ ነበር አሁን ከውድድሩ ዓለም ስወጣ መርጬ ነው ራሴን ውድድሬ ከማንም ሰው ጋር አይደለም ከራሴ ጋር ነው የሆነች ሴት አፍቅሪያት ከኔ በላይ ሌላ ወንድ ከመረጠች የራሷ ምርጫ ነው of course አንተ አንሳ አይደለም አንያንሽ አይደለም መርጣ ነው ይህ ምን ያደርግሻል መሰለሽ በስማ ወደ ትልቅ በረከት ያስገባሻል ትልቅ ኮንፊደንስ ውስጥ ያስገባሻል